السلام عليكم ورحمة الله وبركاته የስራ ገበታ ላይ ሲሄር ከዶክተር አቡ ፈርሃን መጣጥፍ ላይ የተወሰደ በኡሙ ሚስባህ የተተነተነ በሪስቅ ላይ የሚደረጉ ሲህሮች እጅግ ፈታኝ ናቸው። አንድን ሰው እንዳይሰራ ሽባ አደረከው ማለት ይህ ሰው ወደ ረሃብ ትመራዋለህ፣ እምነቱን ወደ መክዳት ትመራዋለህ፣ ወደ እብደት ትመራዋለህ። ይህ ሁሉ ለምታደርጉ ሲህሮች አላህ ካልጠበቃችሁበት ቦታ ፈተናን ይስጣችሁ። በራሳችሁ ሀጃ ቢዚ ያድርጋችሁ፣ ለሸይጣናት አምባሳደርም ጭምር እንዲሁ። ክፍል 1 ምልክቶቹ፣ አንደኛ የስራ ገበታ መቀዝቀዝ፣ የስራ ቦታ ገበያ መቀዝቀዝ። ይህም ብዙ ትንታኔ አይሻም፣ ግና ተጨማሪ ሀሳቦችን ልናውቅ ይገባል። የስራ ቦታ መቀዝቀዝ ሲባል ሁሉም ንግድ ላይ ያለ ነው። ስለዚህም ስራ መቀዝቀዝ ብቻ ሲህር ነው የሚለውን አያሲዘንም፣ ግና የመቀዝቀዙ ሁኔታ ከሲህር መሆኑን አለመሆኑን አመላካች ነው። የስራ ቦታ ከዚህ በፊት እረፍት የሌለ ሆኖ አሊያም ሌሎች ያንተን አይነት ተመሳሳይ ስራ የሚሰሩ ነጋዴዎች እጅግ በጣም ብዙ ደንበኛ ያላቸው አንተ ጋር ግን ዝንብ እንኳን ብቅ የማይል ከሆነ ወንድሜ እህቴ ይሄኔ ቆም ብለን ራሳችንን እንፈትሽ። ሁለተኛ የስራ ቦታ ገበያ መሞቅ። ባሳለፍነው ትምህርት ላይ ይህ ምልክት አልጠቀስነውም ነበረ፣ ምክንያቱም ትንተናን የሚሻ መሆኑን። የሰው ልጅ ሁሉ ጊዜ ሲያስጠላበት፣ ሲከስል፣ ሲያመው፣ ሲጠማው ብቻ ለምን ብሎ መጠየቅ የለበትም። ይሁንና ከወትሮ በተለየ መልኩ ማሻአላህ በሚያስብል ሁኔታ ሲወፍር፣ ሲያምርና ስኬት ላይ ሲወጣ ለምን ብሎ ሊጠየቅ ይገባል። ምክንያቱም እውነትም ከአላህ ውዴታ ነው ወይስ ሲል ይወቅ። ምክንያቱ ጅኖች በዚህ ሁኔታ አውቀው ሊያጠቁት የነበረን አንድን ሰው ያዩና በአንዴ ድህነት ሳይሆን የሚያወርሱት ወዲያውኑ ንግድ ቦታው በሰዎች እንዲጣበብ፣ ሰዎች የወደዱት እንዲመስለው፣ ባንኩ የሞላህ እንዲመስለው ያደርጋሉ። ከእንዲህ ካሉ ሸረኛ ጅኖች በአላህ እንጠበቃለን። ይህ ሰው ድንገት አትራፊ ይሆናል። አይሳካልኝም ብለሽ የጀመርሽው እጅግ አትራፊ ያደርግሻል። እዚህ ላይ ነው ጨዋታቸው። ያንን ሰው ቀስ በቀስ እያሳሳቁ ከአላህ መንገድ ያወጡታል። በአንዴ ያስርቡታል። ባልታወቀ ሁኔታ ጸጥ ይላል ቤቱ። ልክ መተንፈስ እየቻልን በመሃል አየር ሲቋረጥ ያለው ስሜት ነው ከዚህ ሰው ጋር የሚኖረው። እንደ ብዙዎቹ አላህ ይጠብቀንና ወደ ጥንቁላና ቦታ ያመራል። ወንድሜ እህቴ ቀድመሽ ወደ አፊያው መንደር ነይ። ራሳችሁን በዚክር ማጠናከር፣ በሰደቃ መበርታት ያስፈልጋልና ከወዲሁ ካልነቁ ማጠፊያው ያጥራል። ሁለተኛ ምልክቱ አንተ ጋር ወይም አንቺ ጋር ኳሊቲ የሆነ እቃ በነፃ ማግኘት እየተቻለ ያ ሰው ግን አንቺን ወይንም ያንተን እቃ አይገዛም። ይልቁንም ያንን እቃ ትቶ የማይረቡ እቃዎች ይገዛል። አዎ ሀቅ ነው። ካንተ ዶላር ብርን ኖት ከሚገዙ ሌላ ቦታ ኤርፎር የተባለውን ወረቀት ገዝተው ቢሄዱ ደስ ይላቸዋል። ያንቺን ጸባይ ወይንም ፊትሽን ጠልተው አይደለም፣ ንግግርህ አሊያም ሁኔታ አስጠልቷቸው እንዳይመስል። ያንተ ሱቅ ልባቸው አይወደውም። ያንቺን መገበያያ ቦታ ሲያዩ ይጨንቃቸዋል፣ ሰላም አይሰጣቸውም። ስለዚህ ሌላ ቦታ መሄድን ይመርጣሉ። እነኚህ ሰዎች እኮ ጅኖች ቢያስፈራሩና ቢሸነግሏቸው እንጂ በራሳቸው ውሳኔ ቢሆን አንተ ወይም አንቺ ሱቅ ይገቡ ነበረ። ጅኖች ግን በሰው ተመስለው አሊያም በነገራቶች በመመሰል ወደ አንተ ሱቅ ወደ አንቺ መደብር እንዳይመጡ ያደርጓቸዋል። ቢመጡም የሚፈልጉትን ሳይገዙ ጥለው ይወጣሉ። ሶስተኛ ከዚህ በፊት የምታበድሯቸው እቃዎች ወይንም ያበደርሻቸው እቃዎች አይመለሱም። ብሩንም የሚከዳ ሰው ይበዛል። ጓደኛ በሙሉ ከኛ መሸሽ ይጀምራል። ይህ የሲህር መገለጫ ዋነኛ ስራ ነው። የምናቀርባቸውን ሰዎች ያሸሻል። እነኚህ ሰዎች ለኛ ብድር መክፈል አቅቷቸው ሳይሆን ምን እንደሚያሸሻቸው በራሱ አያውቁትም። ስልካችንን ይዘጉብናል። ዓለም የጨለመች እስኪመስለን ድረስ በጣሙን እንጨነቃለን። ክፍል 2ም ክፍል 3ም ይቀጥላል። ይሄ ምልክት ያለባችሁ እህት ወንድሞች፣ እናትና አባቶች በዚህ የምትሰቃዩ ካላችሁ ኑ ሰበቡን አድርሱ። ራሳችሁን በአላህ ቃል ፈትሹ፣ ወደ አላህ ሽሹ። ኢንሻአላህ ሷሂሮች እንግዲህ አላህ ያሳካላቸውም ቢኢዝኒላህ። ወደ አላህ እንሽሽ።
የነሱ ሴራ በጣም ብዙ ነው እና ኢንሻአላህ ከነሱ በአላህ ኃይል እንጠበቃለን። የቀልብ ዶክተር እያላችሁ ሰርች አድርጉ፣ አሊያም በውስጥ መስመር አናግሩን። ሰበብ ሁኑን እያላችሁ ኡስታዞችን ቀርባችሁ ማማከር መታከም በያላችሁበት ሆናችሁ ሕክምና ማግኘት እንደምትችሉ ከወዲሁ ልገልጽላችሁ ወዳለሁ። ከልብ አፍያን እየተመኘው ቻናላችንን ለኡማ ያስተዋውቁ። የቀልብ ዶክተር የአፍያው መንደር